ላይ ወገን ላይ መልካም ኑሮ እንድናይ ግብርናችን እናዘምን አፈርና ውሃ ላይ ለነጋችን ዛሬ ላይ ለትውልድ እንስራ የተፋሰስ ልማት ወቅቱን የጠበቀ ዝናብ የሚኖረው ለአረንጓዴ አሻራ የተከልነው ችግኝ አድጎ ሲያፈራ ነው። ለምግብ ዋስትና ፍራፍሬ መትከል ድርብ ጥቅም አለ። ለሰብል ለእንስሳት ለሰው ልጆች ኑሮ የውሃ ምንጭ ነው። አገር ላይ ወገን ላይ መልካም ኑሮ እንድናይ ግብርናችን እናዘምን አፈርና ውሃ ላይ ዛፍ እንትከል ሀገር በቀል አረንጓዴ አሻራ ለነጋችን ዛሬ ላይ ለትውልድ እንስራ አእዋፋት ዱር አራዊት እንዲኖሩ የቱሪዝም የገቢ ምንጭ እንዲሆኑ አረንጓዴ ሀገር በቀል ደኑ እንዲታይ ፕሮግራም በእርሻ መመገብ ነው። በእርሻ የመመገብ ፕሮግራም ወይም በእርሻ ራስን ማስቻል የሚል ነው። ሁለተኛው በከተማ ውስጥ ያው በስራ ፈጠራ በተለያዩ ፍላጎታቸውና ክህሎታቸውን መሰረት ያደረገ የስራ ፈጠራ እንሰራለን ብለን ያሰብነው አሁንም ወደ መጀመሪያ ያህል 420 የሚሆኑ አብዛኛው ሴቶች ናቸው አሰልጥነን በእንጀራ መጋገሪያ ሸዳለን ሼድ ውስጥ እያስገባን ያለነው ወደ ሌሎችም አካባቢዎች ያስተማራናቸው የስራ ስራ በተረጀነት ወደ ጀምራ የሚሆን ስራይ ሆነ በዚህ ፕሮግራም እንሰራለን ብለን እዚህ ምዛብ እየካረተባል ያ ግን ህይወት የሚለውጥ አይደለም። ስለዚህ ከተረጅነት ወደ ምርታማነት ለመቀየር አሁን የመርሃ ግብር ይዘን በምግብ ራሳቸውን እንዲችሉ ሰርተው ራሳቸውን እንዲለውጡ የመሬት ማረስ አለብን በሚል ለመጀመሪያ ጊዜ 10,000 ሄክታር የሚሆን መሬት ለማልማት አዘጋጅተናል። የጊዜ ሁኔታ ማለት የክረምት ወራት እየቀረበ ከሄደ መሬቱን በቅርብ ጊዜ ስለጀመረ ማለት ነው እሱ የማይገድበን ከሆነ ከዛም በላይ መሄድ ይችላል። ሰፊ ያለ መሬት 20,000-30,000 ሄክታር ሰፊ ነው እንደምታዩት። ግን መጀመሪያ ጠጋ ብለን ወደ ወንዙ በጋ መስኖ ስንዴም ስለምንጠቀምበት ወደ ወንዙ ጠጋ ብለን ነው እየጀመርን ያለነው። ይሄ ወደ ወንዙ ጠጋ ያለው ቦታ ምንድነው ሁለት ጥቅም አለው ማለት ነው። በአመት 2 ጊዜ ማምረት ይረዳል። አሁን የመኸር ምርት ነው የምንሰማራ ያለነው የመኸር እርሻ ላይ። የሚቀጥለው ደግሞ ጥር ወር ላይ የካቲት ብለን ደግሞ የበጋ መስኖ ስንዴ ይዘራ ማለት ነው። ልክ ገራዱ ምናምን አካባቢ አሁን 473 ሄክታር መሬት ዘንድሮ እንዳለማ ነው ሁሉ ባለፈውም ወደ 300 ሄክታር መሬት እዛው ገራዱ እንዳለማ ነው ሁሉ በቀሊና 20 ሄክታር መሬት ካሮትና መሳሰሉት የጓሮ አትክልት እንዳለማ ነው ሁሉ ይህም የዚያው አካል ይሆናል ማለት ነው። ተመልሶ ለበጋ መስኖ ስንዴም እንጠቀምበታለን። ስለዚህ በአንድ ድንጋይ ሁለት ወፍ መግደል ማለት ነው። ስለዚህ ዛሬ ለመጀመሪያ ጊዜ 10,000 እንጀምራለን። ስለዚህ አቅማችን ከፈቀደና ጊዜው ፈቅድልን ከሆነ ደግሞ እንቀጥልበታለን ማለት ነው። እስከ 20 እንቀጥል እንችላለን። 10 ግን መጀመሪያ ደረጃ እናሳካው። ዛፍነት ተራራው ላይ እሱም ጭምር ዘንድሮ ለዚህ ለተረጅነት ኢኒሼቲቭ ተግባር ላይ ይውላል። ስለዚህ ከሁሉም ያገኘነው ምርት እንዳልኩሽ ከተማ አስተዳደሩ መጋዘን አስገብተን ለተጋላጮች የምግብ ክፍተት እንዳይፈጠር የበለጠ አደጋ እንዳይደርስ ለመከላከል ጥረት እናደርጋለን ማለት ነው። ያሰብነው ያው እንዳያችሁት ክላስተርም ስለሆነ ስንዴ ለመስራት ያሰብነው። ስለዚህ ለዚህ የሚያስፈልግ የምርጥ ዘር ስንዴና የዳፕና ዩሪያ ማዳበሪያ ዘጋጅተናል አለን። እሱ ከእርሻው እንዳለቀ የኩል የምንሰጣቸው አርሶ አደሮችን እንዲያገኙ በማድረግ ቶሎ ወደ ዘር ዝናቡ ሲጀምር ወደ ዘር እንዲገባ እናደርጋለን ማለት ነው። እጃችን ላይ ምርጥ ዘር ማዳበሪያ አለ።
በከተማ በገጠሩ አረንጓዴ አሻራ ለነጋችን ዛሬ ላይ ለትውልድ እንስራ ግብርናችን እናዘምን አፈርና ውሃ ላይ ምርታማነት ጨምሮ ሀብታም አገር እንድናይ መትከል መንከባከብ መጠቀም መተካት ይሁን ባህላችን ተፈጥሮን ጠብቀን በአረንጓዴ ልማት ይለወጥ ኑሯችን ለሰው ልጆች ፍቅር ለጤናማ ኑሮ ለተሻለው ዓለም ለአረንጓዴ አሻራ በተከልነው ችግኝ ኢትዮጵያ ትለምልም አገር ላይ ወገን ላይ መልካም ኑሮ እንድናይ ግብርናችን እናዘምን አፈርና ውሃ ላይ ዛፍ እንትከል ሀገር በቀል አረንጓዴ አሻራ ለነጋችን ዛሬ ላይ ለትውልድ እንስራ አገር ላይ ወገን ላይ መልካም ኑሮ እንድናይ ግብርናችን እናዘምን አፈርና ውሃ ላይ ዛፍ እንትከል ሀገር በቀል አረንጓዴ አሻራ ለነጋችን